ሰላም የኤስኤም ዩቲዩብ ቻናል ተከታታዮች፣ ዛሬ እንግዲህ የምናየው እዛው ቤታችሁ ሆናችሁ መሸጥ የምትፈልጉት እቃ ካለ ወይም ደግሞ መግዛት የምትፈልጉት እቃ ካለ እንደየምርጫችሁ ማለት ነው የፈለጋችሁትን ነገር አማርጣችሁ እንድትገዙ ወይም ደግሞ እንድትሸጡ የሚያደርጋችሁ ጂጂ ስለተሰኘው አፕ ነው። በእርግጠኝነት ብዙ ቪዲዮ እንዳልተሰራ አውቃለሁ እዚህ ዩቲዩብ ፕላትፎርም ላይ ማለት ነው። ግን አፑ በጣም ወሳኝ ነውና እንዴት መሸጥ እንዴት መግዛት እንደሚቻል ከፕሌይ ስቶር ላይ ካወራረዱ ጀምሮ ቀለል ባለ ቋንቋ ማሳየት እሞክራለሁ ማለት ነው። እንደምትወዱት ተስፋ አደርጋለሁ። በቀጥታ ወደ ዝግጅቱ እንሄዳለን ማለት ነው። እንግዲህ በመጀመሪያ ጂጂ የተሰኘውን አፕ ለማውረድ ግዴታ ፕሌይ ስቶር ላይ ገብተን ማውረድ ይጠበቅብናል። ስለዚህ ፕሌይ ስቶር እንገባለን። ከዛም በኋላ እዚህ ሰርች ባር ላይ ምን ብለን እንጠይቃለን? ጂጂ ነው። ከዛ በኋላ እንደምታዩት ማን ነው ሰርች እንለዋለን። ያው እንደምታዩት በተለያዩ ሀገር እንትን ነው የሚመጣው። ጂጂ ናይጄሪያ፣ ኡጋንዳ፣ ጋና፣ ኬንያ፣ ኢትዮጵያ አለ። የኛ ያው ኢትዮጵያ ስለሆነ እናወርደዋለን ማለት ነው። 1 ሚሊዮን እንትን አለው። 1 ሚሊዮን ጊዜ ወርዷል ማለት ነው እንደምታዩት እዚህ ጋር። ስለዚህ ይሄን ኢንስታል እንለዋለን። በጣም ሲምፕል ነው። ለመሸጥም በጣም ምቹ ነው ማለት የትኛውንም እቃ ከቦታ ጀምሮ መኪና፣ ቦታ፣ ላፕቶፕ፣ ስልክ በጣም ፕሌንቲ ነው ያለው። ላፕቶፕ እና ስልክ ፕሌንቲ ማለት ነው። የኪችን እቃዎች በቃ ዋቴቨር ምንም አይነት እቃ እዚህ ጋር ከውሻ መሸጥ ውሻ፣ ድመት ምንም ነገር እዚህ ጋር ይሸጣል ማለት ነው። እንደምታዩት 50 ሜጋባይት ነው። እንደምታዩት ዳውንሎድ አድርጎ ጨርሷል። ስለዚህ ፕሌይ ስቶር ላይ ገብታችሁ ማውረድ ትችላላችሁ ማለት ነው። ስለዚህ ቀጥታ ኦፕን እንለዋለን። ከዛ እንደምታዩት ኢንተርፌሱ ይሄን ይመስላል ማለት ነው። አሁን ወደ ዋናው እንትን ከመግባታችን በፊት እንትኑን ጠቅላላ ያለው ኢንተርፌስ ምን እንደሚመስል እኔ ያው ትሬንዲንግ የሚለው ማለት ነው እዚህ ጋር የምታዩት ነገር ማለት ነው። አዳዲስ የተለቀቁ ነገሮች ካሉ የሚያሳየን ነገር ነው። ለምሳሌ ትሬንዲንግ እዚህ ጋር ስንነካው ቀጥታ በቅርብ የተለቀቁ ነገሮች ካሉ ያሳየናል ማለት ነው። እንደምታዩት ሳምሰንግ ጋላክሲ S21፣ S10 እነዚህ በቅርብ የተለቀቁ ናቸውና ፊት ለፊት ያመጣቸዋል ማለት ነው። በቅርብ የተለቀቁ አሉ እና እንደነገርኳችሁ ሁሉም ነገር ነው። ስልክ ብቻ አይደለም። እንደምታዩት መኪና አለ። መኪና የፈለጋችሁትን አይነት እንትን ማለት ትችላላችሁ። ሞዴሉን መጻፍ ይቻላል እዚህ ጋር እንደምታዩት ምንም አይነት መኪና ቶዮታ BZ3 እንደምታዩት ሱዙኪ ምንም አይነት መኪና እዚህ ጋር ይገኛል። እንደገና ሞተር ሳይክል አለ። ይሄው እንደምታዩት ከነዋጋቸው ነው እዚህ ጋር። ከዛን ለምሳሌ የሆነ ተመቸን ብንል ይሄንን እዚህ ጋር ምን እናያለን? ፊክስድ ፕራይስ ይሁን አይሁን የሚለውን ነገር እዚህ ጋር እናያለን። እዚህ ጋር ኢትዮጵያ ብር 143 ሺህ ነው የሚለው። ኔጎሺዬሽን ከሌለው ምንም እዛው ቀጥታ ይጽፈዋል። እንደዚህ ፊክስድ ፕራይስ ነው ማለት ነው። ስለዚህ እዚህ ጋር ኢን ዲቴል ደግሞ ምን እናገኛለን? የ2020 ምርት መሆኑን፣ አውቶማቲክ ነው፣ ኢንጂን ካፓሲቲውን፣ እንደገና ሆርስ ፓወር ኤቭሪ ነገር እዚህ ጋር እናያለን። ሞር ዲቴል ደግሞ እዚህኛው ላይ እናገኛለን ማለት እንደምታዩት ኦልሞስት ብራንድ ኒው ኤሌክትሪክ ባይክ ምናምን ይላል። ሶ አንድ ነገር ለመግዛት ስንፈልግ እንዴት መግዛት እንዳለብን ምናምን በደንብ ኢን ዲቴል እናያለን። ግን ጀስት ክሊክ ነው የምናደርግበት እንትኑ ላይ። ከዛ በኋላ የፈለግነውን መኪና እዚህ ጋር ማነው ዲቴል በደንብ እናያለን እዚህ ጋር። ከዛ የት እንዳለ አድሬሱን እናያለን። አየው አቶቴ መብራቱ ጋር ኃይሌ የገበያ ማዕከል ውስጥ ይላል። እሱን እናያለን። ከዛ ሞር ዲቴል ደግሞ ሾው ሞር እንለውና ጠቅላላ ያለውን ነገር እናያለን ማለት ነው። ስለዚህ በእንደዚህ አይነት መንገድ ነው እንደምታዩት። ይሄው ፒክቸር ደግሞ እዚህ ጋር ያው አንድ ፒክቸር ብቻ አይደለም፣ ወደ ጎን ስናደርገው ኢን ዲቴል ማየት ይቻላል ማለት ነው።
አሁን የሳይክል ነው። ለምሳሌ ራሱ ቦታ መግዛት የሚፈልግ ሰው ካለ እዚህ ጋር አይታችኋል ፕሮፐርቲ የሚል አለ። እሱን እንነካዋለን። እንደምታዩት አፓርትመንት ፎር ሬንት ይላል ለኪራይ የሚሆን። ከዛ ለሴል አለ፣ እንደገና ሾርት ሌት አለ፣ እንደገና ላንድ ኤንድ መሬት ምናምን አለ። ብዙ ነው። ኮመርሻል ፕሮፐርቲ ፎር ሬንት። ስለዚህ እዚህ ውስጥ እየገባን ከነዋጋው ያውን ኪራይ ነው 175,000 በወር ማለት ነው። እንትን ትላላችሁ ማለት ነው። እዚህ ጋር ከተመቻችሁ ኪራዩን እዚህ ጋር እንዴት እንደምትደውሉ ምናምን እናያለን። ኦቨርኦል ይሄ ነው የሚመስለው። እንደነገርኳችሁ እዚህ ጋር ምርጫ አለ፣ ልብስ አለ፣ የቤት እቃዎች አለ፣ ኤሌክትሮኒክስ አለ፣ ቢዩቲ ኤንድ ፐርሰናል ኬር አለ። ምንም የቀረ ነገር የለም እዚህ ጋር። ስለዚህ አሁን እኔ መግዛት እፈልጋለሁ ብለን እናስብ። ወደ መሸጡ ላይ ከመሄዳችን በፊት የመግዛትን እንጨርስና ከዛን ወደ መሸጡ እንዴት አካውንት እንደምንከፍትና እንዴት እኔም ከፍቼ ያሳያችኋለሁ። እንትን ለመሸጥ የምፈልገው ፒሲ ስላለ ፒሲውን እንትን ብዬ አሳያችኋለሁ ፖስት አድርጊ ማለት ነው። ለመግዛት ግን ስናስብ ምንድነው የምናደርገው? ለምሳሌ ምን ብለን እናስብ? ስልክ ለመግዛት አስበናል ብለን እናስብ። ሞባይል ፎን ላይ እንገባለን። ከዛን እዚህ ጋር ይታያችኋል ሌላኛው ምርጫ ይሰጠናል። የፈለጋችሁትን እንትን አዘር የምትለዋን አይታችኋታል። እቺ አዘር የምትለዋን ክሊክ ስታደርጉ ምርጫ ይሰጣችኋል። አፕል፣ ጉግል፣ ሳምሰንግ፣ ቴክኖ፣ ዣሚ፣ ኤሰር፣ በጣም ብዙ አይነት አሉ። አይታችሁታል። እነዚህ ብሎ እንዳለ እንትን ብራንድ ናቸው። ለምሳሌ እኔ ጉግል መግዛት የምፈልግ ከሆነ ጉግል እመርጥለታለሁ። ጉግል ነካው ማለት ነው። ከዛን እዚህ ጋር ፕራይሱን ደግሞ መክተት እንችላለን። ዩዝድ ከሆነ ፕራይሱ ፍላክቹዌት ያደርጋል። እዚህ ጋር እንዳያችሁት አንደር ከ31,000 በታች ይላል። ከ31,000 እስከ 49,000 ይላል። ከ49,000 እስከ 95,000 እነዚህ ዩዝድ ናቸው። ገብቷቸዋል እንትን የሚለው። እኛ ደግሞ መሙላት የምንፈልገው ካለ ለምሳሌ ሚኒመሙ 7,500 ነው የሚለው። ከ7,500 እስከ ለምሳሌ እስቲ 10,000 እንበለው። የለም እንደዚህ አይነት ስልክ በእርግጥ ግን ኦልድ ሞዴሎች ሊገኙ ይችላል። አይታችሁታል። 2 አድ አለ ይላል። ሾው ቱ አድስ ይላል። እሱን ክሊክ እናደርገዋለን ማለት ነው። ከዛስ ከሱ ደግሞ ውጪ ሎኬሽን አለ። ከዛ በፊት ኦል ኦፍ ኢትዮጵያ ይላል። ሁሉም በኢትዮጵያ ክልል ያለ። አዲስ አበባ ግን ካለ ግዴታ አዲስ አበባ ነው እዚህ ጋር ማለት ያለብን። አዲስ አበባ ደግሞ ሆኖ ስፔሲፊክ አድርገን የሆነ አካባቢ ምን መርጥ ከሆነ ደግሞ ይሄው አቃቂ፣ አራዳ፣ ቦሌ፣ ጉለሌ፣ ቂርቆስ እዚህ ጋር ሰሌክት እናደርግለታለን ማለት ነው። የምንፈልገው ቦታ ካለ እንደየሰፈራችን ብቻ አዲስ አበባን ከሞላን በቂ ነው። ከዛ በኋላ እዚህ ጋር ሞዴል አለ። ሞዴል ደግሞ ያው ፒክሰል 2 እና ፒክሰል 2 ኤክስኤል የሚባል አለ። ማለት ብራችን በጣም ስፔሲፊክ ስላደረግ ነው እንደዚህ ሁለት ብቻ ሞዴል ያመጣው። ሁለቱንም ሰሌክት እናደርግና ሾው አድስ እንለዋለን። ስለዚህ አይታችሁታል ያመጣልናል። አሁን የምንፈልገው ስልክ አገኘን ብለን ብናስብ ያው በ9900 ይሄንን ክሊክ እናደርገዋለን። ከዛ እዚህ ጋር ይታያችኋል። ስፔሲፊኩ መጀመሪያ እናያለን። ያው እዚህ ጋር ክራክድ ቦዲ ይላል። አይታችሁታል። እዚህ ጋር ክራክድ ቦዲ ይላል። የተሰነጠቀ መሆኑን ማወቅ አለባችሁ መጀመሪያ። ያው ይሄ ጀርባው ነው፣ ይሄ ፊት ለፊቱ ነው። እንደምታዩት ክራክ አለው ይታያል። ክራክ አለው። እንደገና ደግሞ ስቶሬጁ 64 ጂቢ ነው። ዲቴይል እዚህ ጋር ሙሉ እንታያላችሁ ማለት ነው። ከዛም በኋላ ምን ታደርጋላችሁ ማለት ነው? የመጨረሻው ስቴፕ ይሄው ኮል የሚለውን አይታችሁታል። አሁን እዚህ ጋር ኮል ለማድረግ ምን ይላል? ኮንቲኒ ዊዝ ጉግል ይላል፣ ኮንቲኒ ዊዝ ፌስቡክ ይላል፣ ሎጊን ዊዝ ኢሜል ኦር ፎን ይላል። ሎጊን ማለት ኦልሬዲ አካውንት ካለን ነው ሎጊን ማድረግ የምንችለው ማለት ነው። አካውንት ከሌለን ግን ግዴታ ክሬት ማድረግ ይጠብቅብናል ማለት ነው። ስለዚህ እንዴት ክሬት ማድረግ እንችላለን ብለን ከጠየቅን ሲምፕል ነው። በታችኛው ላይ አይታችኋታል። እዚህ ጋር ክሬት ዋን ነው የምትላለች። እሷን ክሬት ነው ያው ክሬት። ከዛን እሷን ስንነካ ክሬት አን አካውንት ዊዝ ኢሜል ኦር ፎን ይላል። እሷን ክሊክ እናደርጋለን። ከዛን ኢሜል አድሬስ፣ ፓስወርድ አለ፣ ፈርስት ኔም፣ ላስት ኔም፣ ፎን ነምበር ይላል። ስለዚህ ኢሜል አድሬስ ነው የሚለው ላይ ኢሜል አድሬስ ታስገባላችሁ የራሳችሁን። ከዛም ፓስወርዳችሁንም ታስገባላችሁ። እዚህ ጋር ፈርስት ኔም ይላል። ስለዚህ ስማችሁን ታስገባላችሁ። ላስት ኔም ላይ እዚህ ጋር ስልክ ቁጥር አስገቡላችኋል። ታስገባላችሁ ስልክ ቁጥር።
ከዛን ክሬት አን አካውንት የሚለውን ክሊክ እናደርገዋለን። ከዛ በኋላ ስንጨርስ ክሬት ስንለው እንደዚህ እንትን ያመጣል። ከዛን ሴቭ ፓስወርድ ቱ ጉግል ይለናል። ሴቭ እንለዋለን ማለት ነው። ከዛን ፓስወርድ ሴቭድ ይላል። ከዛ በኋላ ቼክ ዩር ኢንቦክስ ከዛን ኢሜይልን ጽፎ ቱ ኮንፊርም ኢሜይል ይላል። ስለዚህ ኢሜይል ላይ እንሄድና ቼክ እናደርገዋለን ማለት ነው። ይሄው ጂጂቲም ኮንፊርም ሬጂስትሬሽን ይላል። ይሄው ክሊክ ሂር ቱ ኮንፊርም ነው ይላል። ኮንፊርም እንለዋለን። ስለዚህ እንደምታዩት ገብቷል። ስለዚህ እኛ ኦሪጂናል እንትሩ ላይ እንሄዳለን። ይሄው ኢሜይል ኮንፊርምድ ቴንክ ዩ ይላል። ስለዚህ ከዚህ በኋላ መገበያየትም መሸጥም እንችላለን ማለት ነው። ስለዚህ እንዳልኳቸው አሁን ፎን ላይ ገብተን አንድ ስልክ ስንመርጥ ለምሳሌ ይሄን መረጥን ብለን አሁን ኮል ስንል ቀጥታ የሻጩ ስልክ አየታችሁታል ያመጣዋል። 09 እያለ ይሄንን ማሳየት አልችልም እንትን ይለዋል። እዚህ ላይ መደወል ነው። እንደውላለን። ከዛ ከሰውየው ጋር ኮንታክት እናደርጋለን ማለት ነው። ሶ በዚህ መንገድ እንትን ማለት ይቻላል፣ መግዛት ይቻላል። የትኛውም እንዳልኳችሁ የትኛውም እንትን አክሰስ ማድረግ እንችላለን። የትኛውም ቦታ ገብተን ስልክ ማግኘት እንችላለን ማለት ነው። አሁን ዋናው ጥያቄ እንዴት መሸጥስ እንችላለን? ይሄው የምታዩት እዚህ ጋር አይታችሁታል። እዚህ ጋር ሴል የሚለው ሴል የምትለዋን እንነካታለን። ከዛን ታይትል ይላል። ታይትል እንሰጠዋለን። ከዛ እኔ ለምሳሌ ኦልድ ላፕቶፕ ነው ያለኝ። ኦልድ ላፕቶፕ ልበል። ከዛን ካታጎሪ ላይ የኛ እንትን እንመርጣለን ምን እንደሚሸጥ። አሁን እኔ ላፕቶፕ ነው አይደለ? ላፕቶፕ ላይ ኤሌክትሮኒክስን እንመርጣለን። አሚን ኤሌክትሮኒክስ ላይ ሳይሆን ላፕቶፕ ኤንድ ኮምፒውተርስ ከላይ ላፕቶፕ ኤንድ ኮምፒውተርስ የሚለውን እሱን እንመርጣለን። ያስገባዋል እራሱን እንትን። ከዛን አድ አትሊስት 3 ፎቶስ ይላል። ፕላስ እናደርገዋለን። ከዛን አሎ እንለዋለን። ፎቶዎችን እንመርጥለታለን። ያላችሁታል። ስለዚህ ሰሌክት እናደርግና ሰሌክት ፎቶስ እንለዋለን። ይሄው ፎቶዎችን አድ ማድረግ ይጀምራል ማለት ነው። ከዛ ቀጣዩ ሊንክ ቱ ዩቲዩብ ኦር ፌስቡክ ቪዲዮስ የሚል ነው። እኛ ሊንክ ማድረግ አይጠበቅብንም። ሪጅን እንመርጣለን። ሪጅኔት ነው አዲስ አበባ። እናንተ ያላችሁበትን ተሞላላችሁ። እኔ ለጊዜው ያለው ተቃቃሊቲ ነው። አቃቃሊቲ ነው ሞላለሁ። ታይፕ ላፕቶፕ ላይ ብራንድ ትመርጣላችሁ። ቶሺባ ነው። ኦልድ ቶሺባ ነው ለነገርኳችሁ። መሸጥ ስላለበት ነው። ምንም እየሰራልኝ ስላልሆነ ማለት ነው። ቶሺባ ይሄው ቶሺባ እንመርጣለን። ሞዴል ሳተላይት ፕሮ ኤል 300 የሚለው ነው። ስለዚህ እሱን ሴሌክት እናደርጋለን። ሰብታይፕ ይላል። ኮንቨርቲብል ሳይሆን ትራዲሽናል ላፕቶፕ ነው። የነዚህ ልዩነት ታውቁታላችሁ ብዬ ተስፋ አደርጋለሁ። እነዚህን አንድ ቪዲዮ እንሰራበታለን። ኮንዲሽን ዩዝድ ነው ያስመርጣቸዋል። ሪፈብሪክድ ማለት ያው ካምፓኒ ውስጥ ገብቶ የወጣ የሆነ ጥገና ተደርጎለት የወጣ ነገር ነው። ብራንድ ነው፣ አዲስ ነው። ዩዝድ ደግሞ የተጠቀምንበት ነው። ዩዝድ እንለዋለን። እዛን እዚህ ጋር ፕሮሰሰር ይላል። በጣም የማታውቁት ነገር ካለ እዚህ ጋር መዝለል ትችላላችሁ። ገብታችኋል። እኔ ስለማውቀው ኢንቴል ሴንትሮን የሚል አለ። እሱን እንመርጠዋለን ማለት ነው። ግን ሞዴሉ የሚያጠራጥራችሁ ከሆነ ይህንን ትተውታላችሁ፣ ፕሮሰሰሩ ማለት ነው። ከዛን ራም አለ። ራም 4 ጂቢ ነው። ስቶሬጅ ካፓሲቲ 500 ነው። ስቶሬጅ ታይፕ ኤችዲዲ ነው። ዲስፕሌይ ሳይዝ ይሄንን የማታውቁት ከሆነ መተው ይቻላል። ግራፊክስ ካርድ የለውም። ግራፊክስ ካርድ ሜሞሪ የሚለው ኦፕሬቲንግ ሲስተም አሁን ዊንዶ 10 ነው። ከለር ከፈልጋችሁ ማስገባት ትችላላችሁ። ሲልቨር ነገር ነው። ግሬ
ኤክስቼንጅ ፖሲብል ነው መለወጥ ትችላላችሁ ወይ ነው የሚለው። ማለት ብር ጨምሮ መቀየር የሚፈልግ ሰው ካለ ነው። ይሄን አንፈልግ ኤክስቼንጅ ፖሲብል የሚለውን ነው ትሉታላችሁ። ዲስክሪፕሽን ላይ የምትፈልጉትን ጽፋላችሁ። ኦልድ ቶሺባ ላፕቶፕ ፎር ሴል ትሉትና ከዛ ኦንሊ ሪል ባየርስ ኮል ሚ እንላለን። እዚህ ጋር ኤክስትራ ስልክ ካላችሁ መጻፍ ትችላላችሁ፣ ወይም ደግሞ በዛው ላይ መደወል ይችላሉ። ፕራይሱን እዚህ ጋር ትጽፋላችሁ ማለት ነው። እኔ ለምሳሌ ይሄን ፕራይሱን 15000 አልኩት። ኔጎሺዬሽን አለ ወይ ይላል። ኖ ትሉታላችሁ። ኔጎሺዬሽን ማለት ዋጋ ትቀንስልናለህ አትቀንስልንም የሚለውን ነገር ለማውራት የሚፈልጉ ካለ እናንተ የስ ማለት ትችላላችሁ። እኔ ደግሞ ኖ አልኩት። ዴሊቨሪ ማለት መውሰድ የምትችሉ ከሆነ ዴሊቨሪ ማድረግ የምትችሉ ከሆነ ብቻ እዚህ ጋር እንትን ትከታላችሁ። ያለበዚያ ራሱ መጥቶ ሊወስድ ይችላል ማለት ነው። እዛ እዚህ ጋር ስልካችሁ አለ። ከዛ ፕሮሞት ምናምን ይላል። ጀስት ምንድነው የምትሉት? ከዛ መጨረሻ ላይ ፖስት አድ እንለዋለን። አለቀ። እዚህ ጋር ዲስፕሌይ ሳይዝ ያለ አክቹአሊ ይሄንን መሙላት አለብን። አይታችሁታል እንትን ስላደረገው ነው። ዲስፕሌይ ሳይዙ እንግዲህ 14 ወይም እንደዛ ነው ሊሆን የሚችለው። ከዛም ፕሮሰሰር ይሄም መሙላት አለበት። ኢንቴል ኮር 2 ዱ የሚለው አይታችሁታል። ይሄ እሱን ትመርጣላችሁ። ከዛን ሌላ ያልተሞላ ካለ እዚህ ጋር ዱዋል ኮር ነው። ይሄ ዱዋል ኮር ነው። ከዛን ሪዞሉሽንም አለ። ሪዞሉሽን እዚህ ጋር 14 ዳል የሞላ ነው። 15.4 ነው ወይም አይ በዚህ ሬንጅ ውስጥ ነው ያለው ማለት ነው። ሌላ ያልተሞላ አለ ብዬ አላስብም። ግራፊክስ የሚለው ሞባይል ኢንቴል ግራፊክስ ሚዲያ አክሰሌተር ነው የሚብለው እርግጠኛ ነኝ። ይሄ ኦልድ ስለሆነ አይኖርም። ስለዚህ እንተዋለን። አሁን ምን እናደርጋለን ማለት ነው? ፖስት አድ እንለዋለን። then we need to ensure that your number is correct ይላል። we will send an SMS confirmation code to your number ባስገባችሁ ስልክ ቁጥር ከዛም confirm via SMS እንለዋለን። ከዛም ኮድ ይልክላችኋል ማለት ነው። ስለዚህ ኮዱን ትጠብቃላችሁ። የገባላችሁን ኮድ እዚህ ጋር ታስገባላችሁ። 3 ኮንፊርም እንለዋለን። ይሄው ፎን ነምበር ሰክሰስፉሊ ኮንፊርምድ ይላል። አይታችሁታል። ወጣ ማለት ኦኬ ጋሪት እንለዋለን። ዌል ደን ይላል። እንግዲህ ከስንት ቀን በኋላ ነው 24 hours ሲሆን ምናምን እስቲ ቆይ እዚህ ጋር ማየት ይቻላል። ማይ አድስ የሚለው እዚህ ጋር አይታችሁታል። እዚህ ጋር ከ5 ሰዓት በኋላ እንዲሁም ይሄ በጣም ቅርብ ነው። ከ5 ሰዓት በኋላ ይወጣል ማለት ነው ገበያ ላይ። እንደምታዩት ሁሉንም ጨርሰን አውጥተናል። የኛን ለቀናል ማለት ነው። ጠቅላላ ማይ አድስ የሚለው ላይ ገብታችሁ ብታዩት ይሄው ይሄን ይመስላል ማለት ነው። 15000 ሳተላይት ፕሮ L3 የጻፍነው በሙሉ እዚህ ጋር ዲቴል እንደምታዩት ታገኙታላችሁ ማለት ነው። ከዛ እናንተ የሚፈልግ እንግዲህ ቀጥታ መደወል ነው። እዚህ ጋር ይደውላችኋል። ፎቶውን ያያል መጀመሪያ። ከዛን ከወደደው መግዛት ይችላል። የወደደው እስኪገኝ ድረስ እናንተ መጠበቅ ነው። የደውላችሁን አንስታችሁ
ትነጋገራላችሁ። ዋጋ ከተስማማችሁ ትሸጣላችሁ ማለት ነው። ይሄ ከተሸጠ በኋላ አይታችሁት እዚህ ጋር ዲሌት የሚለዋል ዲሌት እንለዋለን። ከዛ በኋላ ሌላ ደግሞ የሚሸጥ ካለ እንደገና ሴል እንላለን። ታይትል እናስገባለን። ካታጎሪ ምን እንደሆነ እዚህ ጋር እናስገባለን። ኢች ኤንድ ዲቴል ቀስ በቀስ ያስመርጥ ራሱ ይመራችኋል። እሱን ታስገባላችሁ። ዲቴሉን ከፈለጋችሁ ደግሞ ጎግል ላይ ገብታችሁ ሰርች ማድረግ ትችላላችሁ። ያ ዲቴል ከጠፋባችሁ ያንን ታስገባላችሁ። በዚህ አይነት ሁኔታ መጨረስ ትችላላችሁ ማለት ነው። በጣም ቀላል ነው። እንደነገርኳችሁ እንስሳ ሁሉ አይቀርም። አኒማል ኤንድ ፔትስ ብለው ቢገቡ ውሻ ሁሉ ይሸጣል። እዚህ ጋር የትሽታል ምንም አይነት የሚቀር ነገር የለም። ሳይቤሪያን ሀስኪ እንደገና ደግሞ እዚህ ጋር አለ ሜል ፒውበርድ ግሬት ዴን የሚለው በጣም እነዚህ ፒትቡል ሺፐርድ ምንም አይነት የሚቀር የለም። ከነዋጋቸው 15000 40,000 ሁሉም አይነት እንትን ይገኛል ማለት ነው። እዚህ ጋር ድመት ራሱ አለ፣ ወፎች እንደገና ራቢት ምንም አይነት እርግብ እንደምታዩት ነው። ሁሉም እዚህ ጋር በጂጂ ላይ የሚገኛል። እዚሁ ቤታችሁ ናችሁ የምትጨርሱት ነገር ነው ማለት ነው። ጂጂን ተጠቀሙበት። በጣም ምርጥ አፕ ነው በእውነት እኔ ብዙ ጊዜ ተጠቅሜበታለሁ። በጣም ነው የምወደው። ሌሎችም እንደዚህ የሚፈልጉ መሸጥ የሚፈልጉ ሰዎች ካሉ እዚህ ላይ እንጠቁማቸው። ምንም ቀላል ነው ማለት ነው። ስለነበረ ቆይታ አመሰግናለሁ። በቀጣዩ በሌላ ዝግጅት እንገናኛለን። ሰላም።